ሆደ ሰፊው የሰላሌ ህዝብ ምን መዓት ወረደበት። ልጆቹን አጋድሞ አርዶ የሚበላ ጣረሞት ቀዮን ያንኳኳበትስ የማን እርግማን ነው? ባለፉት የለውጥ ይሁን የነውጥ ዓመታት ባለፉት የሥርዓት አልበኝነትና የግፈኝነት ዓመታት ሁሉንም የጭካኔ ጥግ በቪዲዮ ተቀርጾ አይተናል። ወገኑን ሲበላ ዩኒፎርም የለበሰ ሰራዊት ዜጎችን ገድሎ ወደ ገደል ሲወረውር በአደባባይ እየተሰበሰበ ሺህ ህዝብ አንድ ምስኪን ሰው ዘቅዝቆ ሲሰቀል ሕክምና ፍለጋ የሚሄዱ ህሙማን ከአምቡላንስ አውርዶ በደቦ ፍርድ ሲገደሉ የሟቾች ጭንቅላት ተሰቅሎ ሲጨፈርበት ቤተ እምነቶች በእሳት ሲነዱ መንግስት አባገዳዎችን ሲረሽን በብሔራቸው ምክንያት ብዙ ሺዎች ሲገደሉ ሚሊዮኖች ሲፈናቀሉ ዓለም ባይኑ በብረቱ የተመለከተው የአደባባይ ሚስጥር ነው። ዛሬ ይህ በየቀኑ በየዕለቱ መልኩን እየቀያየረ የኢትዮጵያን ህዝብ የሚበላው የፖለቲካ ውጥንቅጥ ጓዙን ሸክፎ ወደ ሰላሌ ህዝብ ፊቱን አዙሯል። የሰላሌ ህዝብ አይወጡ መከራ ውስጥ ከተዘፈቀ ቀናቶች አልፈው ወራቶች ዓመታት ተቆጠሩ። የሰላሌ እርጥብ መሬቶች በንጹሃን ደም ጨቅይተዋል። ጦርነት ቀዩን እያመሰው ይገኛል። ድንበር ዘለል ታጣቂዎች አካባቢውን ወረው ተቆጣጥረው ባላባት ከሆኑ ዘራፊ ሀብቱን ተቀራማች ከብቱን አራጅ ልጆቹን አጋድሞ አማትቦ የሚበላ የታጣቂ ማት የሰላሌ ለምለም ምድር ውስጥ መርመስመስ ጀምሮ የአካባቢው ኦሮሞ ግን ቀዩን ለቆ ወደ ጫካ ካከተመ ቀናቶች ተቆጠሩ። ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች፣ በዛሬው የሰሞኑን ኢትዮጵያ ፕሮግራማችን ከወደ ሰላሌ ስለተሰማው ግፍና ህዝቡ ስላለበት ሁኔታ እንዲሁም ተያያዥ ወቅታዊ መረጃዎችን እንዲያጠናክረን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራሙ ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። መልካም ቆይታ። በሰሜን ሸዋ ደራ ስለተከሰተውና አሰቃቂው ቪዲዮ እስካሁን የምናውቃቸውና ከተለያዩ ምንጮች ያገኘናቸውን መረጃዎችና ማስረጃዎች እንዲህ አቀናጅተን አሰናድተነዋል። በሰሜን ሸዋ ደራ ወረዳ አንድ ወጣት በታጣቂዎች ተይዞ በአሰቃቂ ሁኔታ ሲገደል የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ ላይ ከታየ በኋላ በርካቶችን አስቆጥቷል። በአካባቢው በተለያየ ጊዜ የመንግስት ኃይሎች ጋር የሚጋጩት የኦሮሞ ነጻነት ሰራዊትና የፋኖ ታጣቂዎች ይንቀሳቀሳሉ። ጉዳዩን በሚመለከት ቢቢሲ ኦሮምኛ ያነጋገራቸው ግለሰቦች ግድያው የተፈጸመው በአካባቢው የሚንቀሳቀሱ የፋኖ ታጣቂዎች ናቸው ሲሉ ይናገራሉ። ነገር ግን ይህ ክስተትን በተመለከተ ከፋኖ ቡድን ምላሽ ለማግኘት ቢሞከርም ፈቃደኛ ሳይሆኑ ቀርተዋል። ድርጊቱ የተፈጸመው ከሁለት ወር በፊት ነው የሚለው ዳንኤል ገመዳ ወደ ሰሜን ሸዋ ደራ አካባቢዎች አምርቶ የሟችን ቤተሰቦች ማነጋገሩን ለቢቢሲ ገልጿል። ግድያው የተፈጸመበት ወጣት ደረጀ አማረ ተስፋ እንደሚባልና የ10ኛ ክፍል ትምህርቱን አጠናቆ ወደ ቤተሰቦቹ እየሄደ እንደነበረ ዳንኤል ጨምሮ አስረድቷል። የሰሜን ሸዋ ደራ ወረዳ በተለያዩ የመንግስትና የፋኖ ታጣቂዎች እንዲሁም መንግስት ከኦሮሞ ነጻነት ሰራዊት ጋር ግጭት የሚያካሂድበት አካባቢ እንደሆነ ይነገራል። ቢቢሲ ከኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የደራ ወረዳ አስተዳደርና የጸጥታ ኃላፊ ግድያውን በተመለከተ ምላሽ ለማግኘት ያደረገው ጥረት ለጊዜው እንዳልተሳካ ይነግረናል። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ሐሙስ ዕለት በሰጡት መግለጫ በሰሜን ሸዋ ደራ ከተፈጸመው ድርጊት ጋር አሸባሪና ጽንፈኛ ቡድኖች በንጹሃን ዜጎች ላይ የፈጸሙት ጭካኔያዊ ድርጊት ነው በማለት ያወግዙታል። የኢትዮጵያ ሰብአዊ መብት ኮሚሽን ጉዳዩን እንደሰማ ገልጾ ማጣራት መጀመሩንና የደረሰበትን ውጤት ወደፊት እንደሚያሳውቅም ገልጿል። ቢቢሲ ቪዲዮ መቼና የት እንደተቀረጸ ከገለልተኛ ወገን ማጣራት አልቻለም።
በአሰቃቂው ቪዲዮ ላይ የሚታየው የ10ኛ ክፍል ተማሪ ነበረና የዓመቱ ትምህርትን አጠናቆ ለእረፍት ወደ ቤተሰቦቹ እያመራ የነበረው ደረጀ እንዲሁም ጓደኛው ከማል ሁሴን በአንድ ቀን መገደላቸው ነው የተነገረው። ጥቃቱ በተፈጸመበት ዕለት የአካባቢው ነዋሪዎች ወደ በከጀማ ተራራ ሸሽተው ነበረ። ደረጀና ሌሎች ግን በቀያቸው የቆዩት በበረት ታስረው የሚገኙትን እንስሳት ለመጠበቅ ነበረ። በአካባቢው የነበሩ የፋኖ ታጣቂዎች ደረጀና ከማል ላይ ቶክስ መክፈታቸውን ነዋሪዎቹ ተናግረዋል። የደረጃ አባት የሆኑት አቶ አማረ ተስፋ ቶላን አግኝቼ አነጋግሬዋለሁ የሚለው ዳንኤል ያን ቀን አሳደው እግሩ ላይ ተኩሰው መተውት ከያዙት በኋላ ሳርኩላ ወደሚባል ቦታ ወሰዱት። እዚያ ቦታ ነው የፋኖ ታጣቂዎች በብዛት የሚንቀሳቀሱት ይላል። ደረጀ በአሰቃቂ ሁኔታ ተገድሎ አስክሬኑ ለአውሬ የተጣለው እዚያ ቦታ መሆኑን የተናገሩት አባትየው የልጃቸውን መገደል ቢሰሙን አስክሬኑን አግኝተው መቅበር አለመቻላቸውን ጨምረው ገልጸዋል። የደረጀ እናትና አባት በልጃቸው ሞት ምክንያት አእምሮ ጤናቸው መቃወሱን ዳንኤል ይናገራል። የደረጀ እናት አእምሯቸው ተጎድቷል፣ እናም አትናገርም፣ ምንም ማድረግ እንዳለባቸው አያውቁም፣ ለማንም መልስ አይመልሱም ብለዋል። ደረጀ ለቤተሰቡ ታናሽ ልጅ ሲሆን ወንድሞቹ እና እህቶቹ አግብተው ከቤት በመውጣታቸው እናትና አባቱን ለማገዝ በቤት ያለ ብቸኛ ትንሽ ልጅ መሆኑን ጨምሮም ገልጿል። ቢቢሲ በደራ ወረዳ ቱሉ ጉዳ መንደር በሼህ ሁሴን መስጂድ አቅራቢያ ነዋሪ የሆኑና ስማቸው እንዳይገለጽ የጠየቁ ነዋሪ በርካታ የፋኖ ታጣቂዎች በሼህ ሁሴን መስጊድ አካባቢ እንደሚኖሩ ያስረዳሉ። እኚህ ነዋሪ በተለያየ ጊዜ የፋኖ ታጣቂዎች ሰዎችን ገድለው ወደ ወንዝ እንደሚወረውሩም ይናገራሉ። ብዙ ጊዜ ለምነን ሬሳውን እንቀብራለን፣ ሳይቀበሩ የቀሩም አሉ ይላሉ። በአካባቢው ባለው ተደጋጋሚ ግጭትና ጥቃት የተነሳ ያመረቱት ምርት መቃጠሉን የሚናገሩት እኚህ ነዋሪ ከቤታቸው ሸሽተው መሄጃ ያጡ ነዋሪዎች በመስጊዱ ዙሪያ ተሰብስበው ለመኖር መገደዳቸውን ይገልጻሉ። እኚህ ግለሰብ አክለውም ታጣቂዎች ደረጀን ለመግደል ሲዝቱ እንደነበረ መስማታቸውን ጨምረውም ተናግረዋል። የአካባቢው ነዋሪ ታጣቂዎችን የመንግስት ኃይሎች ከመጡም የኦሮሞ ነጻነት ሰራዊት አባላትን ትመግባላችሁ በሚል ጥቃት ያደርሱብናል በማለት ፍርሃት እንዳለባቸው ይናገራሉ። በተጨማሪም ታጣቂዎቹ ሲመጡ ቤት ያቃጥላሉ፣ ይዘርፋሉ፣ ይገድላሉ ሲሉ ነዋሪዎች መናገራቸውን ዳንኤል ይናገራል። ለዚህም ማሳያ አንድ የአካባቢው ነዋሪ ፋኖ ታጣቂዎች ወደ ቤታቸው መጥተው እንደነበረ ገልጸው ባለቤቴንና አማቴ ቤት ነበሩ፣ አማቴ ልጄን ደብቃ ከአባቷ ጋር ወጥታለች ብላ አሸሸቻት፣ እርሷን መተዋት ባለቤቴን ይዘዋት ወጡ ይላሉ። ግለሰቡ ባለቤታቸውን ለማስለቀቅ 10,000 ብር ቢከፍሉም ከቀናት በኋላ ግን ባለቤታቸው በታጣቂዎች መደፈራቸውን መስማታቸውን ለቢቢሲ ኦሮምኛ ተናግረዋል። መጀመሪያ እንደተደፈረች ደብቃ ነበረ፣ ነገር ግን የአካባቢው ሰዎች ማውራት ሲጀምሩ ነው ለኔ ነገረችኝ፣ እኔ እንዲለቋት ብዬ 10,000 ብር ከፍዬ ነበር ይላሉ። በአካባቢው የሚንቀሳቀሱት ታጣቂዎች ከሚፈጽሙት የንብረት ውድመትና ዘረፋ በተጨማሪም በተደጋጋሚ የመድፈር ጥቃቶችን ይፈጽማሉ ሲሉ ነዋሪዎቹ ያክላሉ። በችግር ላይ የሚኖሩት ነዋሪዎች ሌላ በአካባቢው የሚገኝ መስጊድ ውስጥ ከሰኔ ወር ጀምሮ ተጠልሎ የሚገኙ አንድ ነዋሪ መውጫ መንገድ የለም፣ ለመንግስት ይግባኝ ለማለት ምንም መንገድ የለም፣ መንገድ ዘግተው ያሉት እነርሱ የፋኖ ታጣቂዎች ናቸው ይላሉ። በአካባቢው የሚንቀሳቀሱት ታጣቂዎች አርሶ አደሮችን ያመረቱትን ዘርፈው የተዘረፈውን በማቃጠላቸው በአሁኑ ጊዜ የሚበላ ነገር በእጃቸው አለመኖሩንም ይጠቁማሉ። በፊት በዘርና በሃይማኖት ሳንከፋፈል አብረን እንኖር ነበር የሚሉት እኚሁ ግለሰብ በጾም ወቅትም አብረን ጾመን ነበር፣ በኢሬቻ ጊዜ እንኳን ከአማራ ተወላጆች ጋር አክብረናል ሲሉም በአካባቢው የሚኖረው ማህበረሰብ የነበረበትን ትስስር ይገልጻሉ። አሁን ግን እነዚህ ታጣቂዎች መጥተው አብረን የምንኖረውን ሰዎች በእኛ ላይ አነሳሱብን በማለት የተለያዩ ሰቅጣጭ ጥቃቶችንና ግድያዎች መፈጸማቸውን ለቢቢሲ ኦሮምኛ በዝርዝር አስረድተዋል። ሌላው የደራ ወረዳ ነዋሪዎች በበኩሉ ከፍርሃት የተነሳ ማገዶ ለመልቀም እንኳን የምንሄደው በጋራ ነው ይላሉ። ለዚህም ምክንያታቸውን ሲያስረዱ ምናልባት አንዱ እንኳን ቢያዝ ጮኸን ለማስለቀቅ በሚል ነው በጋራ የምንሄደው ይላሉ። ቢቢሲ ያነጋገራቸው ነዋሪዎች በቀን አንድ ጊዜ እንኳን ለመመገብ እንደሚቸገሩ ይገልጻሉ።
ባለፈው ዓመት መንግስት የእርዳታ እህል ወደ ስፍራው ቢልክም በአካባቢው የሚንቀሳቀሱ ታጣቂዎች እጅ መግባቱን ይናገራሉ። የሰሜን ሸዋ ህዝብ በዚህ መልኩ ከላይም ከታችም እሳት ዘንቦበት መኖር አቅቶት ልጆቹን እያስበላ ቀዮን ለቆ ተሰዶ በየጫካው ተበታትኖ መላው ጠፍቶት የሚከላከልለት አካል አጥቶ ግራ ተጋብቶ በቀዮ ላይ ባዳ በአካባቢው ላይ እንግዳ በተወለደበት ቦታ ላይ ተገዳይ ከሆነ ቀናቶች አለፉ። መፍትሄዎች ግን እስካሁን ደጃቸውን አላንኳኩም። ውድ ተመልካቾቻችን በዛሬው የሰሞኑን ኢትዮጵያ ፕሮግራማችን የሰላሌ ህዝብ ምን አይነት ሰቆቃን እያሳለፈ እንደሚገኝ የሚያሳይ አጠር ያለ ዘገባን በሰሞኑን ኢትዮጵያ ኬሎ ሚዲያ ፕሮግራማችን ይዤላችሁ ቀርቤ ነበር። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።